እንባዳ ስትል ሻለ ማለቴ እንባዳ ስትል ሻለ ማለቴ እሻለ ማለቴ ሲቆላኝ እኮ ነው አወይ ዱዝነቴ አወይ ዱዝነቴ ቆጨኝ 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 ብዱ ተባዱ ምድርን ሙሏት የማይባዳ መንግስተ ሰማያት ዝግናት አለቀ በቃ እኮ አለቀ። እምስ ተወደደና ወጣ ሚሊዮን ያንተ አይነቱን ደሃ ምን ይውጣው ይሆን አዞ እከካሙ መቶ እምስዬ ይላታል ዲያስፖራ መቶ እምስዬ ይላታል ሲንግሉ ደግሞ ራቴን ከበላው እሙሙ ካጣሁ ሺሻይ መንፋት ነው ምን ፈልጋለሁ ልፋ እንግዲህ አንዳንድ ወንዶች ደግሞ እኔ የምፈልገው የቤትም መቤት የሆነች ሚስት ነው። ቤቱ የታል ቤቱ? እመቤት ያስፈለገው ቤት የታል? በኪራይ ቤት እመቤት አይከብድ። ብዱ ተባዱ ምድርን ሙሏት በዘር በሃይማኖት ከመሉ ዘራችሁን ተኩ። ምድር ላይ አትባሉ፣ በሃይማኖት አትባሉ፣ በፍቅር ኑሩን ያልኩት እኔ። የሰው ሚስት ብዱ የሰው ባል ሄደሽ ከሱ ጋር ተጋደሚ አላልኩም። እሱ ኃጢያት ነው፣ ነውር ነው። ግን ከራስሽ ሰው ጋር ከባልሽ ጋር እንደፈለጋችሁ ተባዱ፣ ከባላችሁ ጋር እንደፈለጋችሁ ተባዱ። መብታችሁ የሚከለክላችሁ። በሃይማኖት በዘር ከምትባሉ ተባርታችሁ ዘራችሁን ተኩ ምድር ላይ። በመባዳት ላይ የተመሰረተ ፍቅርና በፍቅር ላይ የተመሰረተ መባዳት አንድ አይደለም። በፍቅር ላይ የተመሰረተው መባዳት መጨረሻው ትዳር፣ ያማረ ቤት፣ የፈካ የድምቅ ድምቅምቅ ፍቅትከት ያለ አንቺ ትብሽ የኔ በስበስ እየተባባላችሁ የምትኖሩበት ላይፍ የምትመሰረቱበት ነው። በመባዳት ላይ የተመሰረተ ፍቅር ደግሞ ምናልባት የበዳሽው የሰው ባል ሊሆን ይችላል። ምናልባት የከካኸው የሰው ሚስት ሊሆን ይችላል። ምናልባት ደግሞ በቃ ተካካችሁ ሌላ ፕላን አይኖራችሁም። ኦ ማይ ጋድ ወይኔ ቂጧ ትላለ ትከካታለ፣ አለቀ። ኦ ማይ ጋድ ወይኔ ደረቱ ትያለሽ ትከኪለታለሽ፣ አለቀ። ሌላ ፕሮሰስ የለውም። ስለዚህ እናንተ ማድረግ ያለባችሁ በመባዳት ላይ የተመሰረተ ፍቅር ሳይሆን በፍቅር ላይ የተመሰረተ መባዳት ነው በህይወታችሁ ውስጥ ሊኖር የሚገባው። ገብቷችኋል ምን እያልኩ እንዳለ? ይኸውላችሁ በመባዳት ላይ የተመሰረተ ፍቅር መሰረት የለውም። በቃ ትለጣለጣለ፣ ትለያያለ፣ አለቀ። በቃ ፕላን ምንድነው? መብዳት ነው። በዳት ፈታሃት፣ በቃ አለቀ። ይሄንን ሴቶች ማይንዳችሁ ውስጥ አርጉ። ስለዚህ ማድረግ ያለባችሁ ምንድነው? በፍቅር ላይ የተመሰረተ መባዳት እንጂ በመባዳት ላይ የተመሰረተ ፍቅር ሊኖራችሁ አይገባም። እንደዚህ አይነት ሰው በህይወታችሁ ካለ መንቀራችሁ አስወጡት። አሁኑኑ መንቀረሽ አስወጡ።